እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድታቂ። እለቱ እሁድ ነበር፣ ዕለተ ሰንበት። እኔና ጓደኛ አቤል ሰንበትን ጠብቀንም ቢሆን የማምላክን ደጅ መርገጥ የሰርክ ምግባራችን። ለወትሮ ቤተክርስቲያንን መርገጥ አይሳካልንም። ሰንበት ሲሆን ግን ተራራ ቁልቁለት እንኳን የሚያግደን አይነት ሰዎች አይደለንም። ቤተክርስቲያንን እንረግጣለን። ታዲያ በዚህ ዕለተ ሰንበት ነበር ምሳችን አድርሰን ስንመለስ የተበሳጩ እናትና የአንድ ወጣት ሊጸብ ቀልባችንን ጎትቶ ከመንገድ ዳር ያቆመ። እግዚአብሔር ምስክሬ ነው። እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድታቂ። እማዬ ቆይ ለምን አይገባሽም? በጣም ነው እኮ ማፈቅራት። አረ እንደው ጉዴን ስሙልኝ። ጭራሽ ብለህ ደግሞ ሙስሊም አፈቀርኩ ብለህ ትለኛለህ? ቆይ እማዬ ማፍቀር ኃጢአት ነው እንዴ? ደሞስ ሙስሊም ብትሆን ችግሩ ምንድን ነው? የሆነ ሀዚሟን አስነክታ ነው እንጂ ሃይማኖተኛ ልጄማ እንደዚህ ብላ አትለኝም ነበር። ሙስሊሟን አፈቀርኩ ትለኝ ነበር። ይሁንልሽ እማዬ አልገባሽም። አሁን የንስሐ አባትን ጠርቼ ጸበል አስጠምቅሃለሁ እንጂ ለሀገር መሳለቂያ አታደርገኝም። ናግባ አሁን ብላ ወደ ቤት ጎትታ እያስገባችሁ ድንገት ተመለከተችንና ምን ተገትራችሁ ታፈጣላችሁ እንዴ ብላ በኃይል በሩን ከርችማው አገኘች። ያጋጠመን ነገር አጃይብ ሆኖ ግርምት ቢያጭርብን ዝም ብለን ትንሽ ከተጓዝን በኋላ ታውቃለህ፣ በዚህ ሰዓት እንደዚህ የምታስብ አምባገነን እናት ትኖረች ብዬ ፍጹም አስቤ አላውቅም ነበር። እንዴት በጨፈን ሙስሊም አፈቅር ተብሎ ልጅ ይካዳል? እኔ ግን የታየኝ እናትየው ልክነት ነው። ማለት አንድ ክርስቲያን ሙስሊም ማፍቀር የለበትም እያልክ ነው? አዎ አግባብ አይደለም እኮ። ለምን? ሃይማኖታቸው ስለሚለያይ፣ ያደጉበት ስርዓትና አምልኮ ስለማይፈቅድ። ምን አለበትሽ? ምን ችግር አለው? ከተፈቃቀሩ ተሻሽለው መኖር አይችሉም? ምን ሆነሃል? አንድ ቤት ውስጥ ሁለት አይነት አምልኮና ስርዓት መኖር የለበትም። እንግዲህ አፍቅሯታል። እንግዲህ ፍቅር ደግሞ ብሔር፣ ዘር፣ ቀለም ሲመርጥ አላየን። የፈለገ ነገር ቢሆን አንድ ቤተ ክርስቲያን ውስጥ ያደገ ሃይማኖተኛ ልጅ ካልጠፋች ኦርቶዶክስ ሴት ሙስሊም ካላገባው ብሎ የሙጥኝ ማለቱ የጤና አይደለም። ምን ሆነሃል? ፍቅር እኮ ምኞትን መከተል አይደለም እና ከልብ የሚወጣ ጠንካራ ስሜት እንጂ። ብቻ የፈሩት ይደርሳል፣ የናቁት ይወርሳል ሲባል ሰምቻለሁ። እኔው ለኔ መሆኑ ነው። እኔ እንደዛ አላልኩም። ብቻ እዩ ፈጣሪ ፍቅር ይዞ ያሳይ። ምን ሆነሃል? ሰው እኮ ነኝ፣ ልብ አለኝ፣ ማፍቀር አይቀርም። ግን እንዳትጨነቅ፣ ሙስሊም አይሆኑ። በቃሽ፣ ቶሎ ደውልልኝ። እደውልልሃለሁ። እሺ። ዳግም ለመገናኘት ቻው ተባብለን ተለያየን። እኔም ወደ ቤቴ ከመግባቴ በፊት ዳቦና ምሪንዳ ገዝቶ የመግባት የሰርክ ልምድ አለኝ። ትንሽ አቤልን አበስጭቸዋለሁ። በሱ ተገርሜ የሰርክ ልማዴን ዳግም ለማድረስ ወደ ደንበኛ አብዲ ሱቅ ጎራ አልኩ። አብዲ ወይዬ አብዲ፣ ለምን ልታዘዝ? ከአቤል ጋር የተከራከርኩበት ጉዳይ ውሎ ሳያደር ከፊት ለፊት አንድ ትልቅ ፈተና ተጋር። ልጄ ወጥቼ እኮ አይደለም፣ አትፍረድብኝ። አልፈርድብሽም። ልጅሽ ተብዬ ከማሸማቅቅሽ እኔም የሚሞት ልኖር። ተይ። እኔ ሰዎች ጭቅጭቃቸውን መቼ ነው የሚያቆሙት? በእናትህ ሳትናጋዛ የውር ድንበር እየተጓዘ እናቱን እንኳን መስማት ፍቅር አይደለም? ድንቅም ፍቅር። ልጆቼ ልጄን አስቆሽ። ምን ገጠሙት እናቴ? ይኸው ያላባት አፈር ድሜ ግጬ ለፍቻ ያሳደግኩት ልጅ እኮ ሊኮበልልብኝ ነው። ከእናትነት ክብርሽን አስበልጠሽ የገፋሽኝ አንቺ ነሽ። ተይም በቃ፣ እኔም ህይወቴን ልኖርበት። እናትን ማስከበር ሲገባ አንገትሽን ካልደፋሽ ብለህ ሙግት ትገጥማታለህ። ልቤ ሙግት ቢያታይ ሰማኛለህ። እናትን ለመግፋት ተወዳዳሪ ምክንያት ያለ አይመስለኝም። ፍርዱን ተወዋ። እናቴን ነገ ቁጭ ብላችሁ ተወያዩበት አይሻልም? ይኸው ፍቅር አውሮትን እንመሽ ሊሰማኝ። ፍቅርን በፍቅር እንጂ በጸብ ተለጎም አይጠመዘዝም። ስለዚህ ጸቡን ይተውትና እንደናቁጭ ብለው ያዋሩት። አቤል ጤነኛ አይደለም እንዴ? ይልቅ እናቴ ያስጠምቁትና ከያዘው ጋኔ ሊገላግል። አንተ ልጅ ጤነኛ ነህ? ልጄ ሁሉም ነገር ይቅርብኝና ተመለስ። እንዳሻ ሁን በቃ። እንዳሻ አንቺ ምራቅ አልፈልግም፣ ግን በቃ የልብ ህመም ቁስል አትሁኝ። አልሆነብህም ልጄ፣ ከክብሬ ያንተ ልጅነት ይበልጣል። የልብህ ኑሮ የኔ ልጅ። ይሄ ማለት ክፍት ነው። ይሄው እናትየውንም ተጠናወታቸው። ምን አይነት በእናት ምንም ጤነኛ አይነት ሰው አይደለም። እንዴት ማለት እንዴ? አንድ ሙስሊም ሴት የክርስቲያን ጓደኛ መሆን የለባትም ባልኩኝ እንደ እብድ መቆጠር አለብኝ? እይ ጓደኛዬ፣ እኔ እንዴት ነህ? ሀገሬን አስጎበኝሻለሁ ብለህ እኮ በዛው ጠፋህብኝ። ትተዋወቃላችሁ? በጭራሽ አላውቃትም። ወላሂ ውሸቱን ነው። አንተ ትናንትና ሱቅ አልተዋወቅንም? ሊያስደነግጥሽ ፈልጎ ነው። አቤል እባላለሁ። አይሻ እባላለሁ። ከደሴ ከመጣሁ 3 ቀኔ ነው። አዲስ አበባን በቅጡ አላውቃትም። ጓደኛሞች ናቸው። አታስጎበኙኝም? አረ ችግር የለውም እናስጎበኝሻለን። በጣም አመሰግናለሁ። አዲስ አበባ እናት መንቀሽቀሽሽን በልክ አድርጊው እንጂ። ምን አጠፋው? ቆይ አንተ ምን ሆነ ነው? ጓደኞቹ ነኝ እንጂ ሌላ ምን አለች ነው? ወይስ አንተ ሌላ ነገር አስበህ? አይ በቃ ተውት። በእኔ ምክንያት እንድትጣሉ አልፈልግም።
ትንሽ መነጫነጭ ስለሚወድ እናስጎበኝሻለን። አታስቢ። ጓደኛሞችም እንሆናለን። በጣም አመሰግናለሁ። ማን ነበረ ስምሽ? አይሻ። ይኸውልሽ አይሻ፣ መንቀሽቀሽሽም መለጣጠፍሽም የሴትነትሽም ሆነ የሃይማኖትሽ ወጋ አይመስለኝም። ሰከን በይሽ። ጓደኛ እንሆን ማለት ኃጢአት ነው? ይኸውልሽ እኔ አንቺ ጓደኛ መሆን አልችልም፣ አልፈልግም። ድጋሚ እንዳትከተይኝሽ። አታዩ፣ የራስ ጉዳይ ነው፣ እንዳትከተለኝ። አይነትም አልበዛው የገበታ ሽራት